ባይራክታር ቲቪ2 በሰው አልባ ድሮን ቴክኖሎጂ እዚህ ግባ የሚባል እውቅና በሌላት በቱርክ ሲመረት ዓለምን በዚህ ልክ ተቆጣጥሮ ዘመናዊ ጦርነትን ቅርጽ ይቀይራል ብሎ የገመተ አልነበረም። ከሊቢያ እስከ ዩክሬን የተካሄደውን እልህ አስጨራሽ ጦርነቶች ቅርጽ ቀይሯል ቢባል ማጋነን አይሆንም። ግን ቱርክ ይህን ሰው አልባ ድሮን እንዴት መስራት ቻለች? ከዚህ ቀጥለን እናያለን። አቆጣጠር በ2000 የቱርክ ሚሊተሪ ከውጭ የሚገቡትን ሰው አልባ ድሮኖችን የመቀነስና በአገር በቀል የመተካት ውሳኔ አስተላለፈ። ይህን የቱርክ መንግስት ውሳኔ ተከትሎ በጊዜው የመኪና ማምረቻ ድርጅት የነበረውና በኤምአይቲ ምሩቁ በስሉክ ባይራክታር የሚመራው ባይራክታር መኪን የተሰኘው ድርጅት በባይራክታር ቲቪ2 ከብዙ ጥናትና ምርምር በኋላ የመጀመሪያ ሙከራ በረራ እንደ አውሮፓውያን አቆጣጠር በ2014 በተሳካ ሁኔታ ከበቂ የሙከራ ውጤት ማስመዝገብ ቻለ። እንደ አውሮፓውያን አቆጣጠር በ2015 የቱርክ ሚሊተሪ ኦፊሻሊ ባይራክታር ቲቪ2ን በመጠቀም ግዳጆችን በተሳካ መፈጸም ጀመረ። በሶሪያና በሊቢያ በነበረው ጦርነቶች ቲቪ2 ታንኮች፣ አየር መከላከያና የጦር መጓጓዣ በማጥቃት ብቃቱን አስመስክሯል። በተለይ እንደ አውሮፓውያን አቆጣጠር በ2020 በተካሄደው ጦርነት አዘርባይጃን አርሜኒያን እንድታሸንፍ በማስቻሉ ቲቪ2 ከብዙ ሀገራት አይን ውስጥ መግባት ችሏል። በመቀጠል በሩሲያ ዩክሬን ጦርነት የሩሲያ የጦር አቅርቦት መስመር፣ ራዳርና ኮንቬይ በማጥቃት የዓለምን ቀልብ መሳብ ችሏል። ከዚህም እውቅና ከጫፍ እስከ ጫፍ ናኝቷል። ባይራክታር ቲቪ2 ዋጋው 5 እስከ 9 ሚሊዮን ዶላር የሚገመት ሲሆን በአንድ ጊዜ 25 ሰዓት በላይ መብረር ይችላል። እንዲሁም እስከ 37000 በጫማ ድረስ መብረር በመቻሉ በፀረ አየር የመመታት እድሉ ያነሰ ነው። ከ500,000 የተሳካ የበረራ ሰዓት በላይ ያለው ባይራክታር ቲቪ2 በአሁኑ ሰዓት ቲቪ3 ባይራክታር ኢንኬንት የተሰኙ አዲስ ድሮኖች መመረት ተችሏል። በቀጣይ ቪዲዮ የተቀሩትን ሰው አልባ ወታደራዊ ድሮኖች በተከታታይ ይዘን ቀርባለን። ይህን ቻናል ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግዎትን አይርሱ። መልካም ቆይታ።